ሰላም አድማጮቼ ተከታዮቼ ሰብስክራይበሮቼ ሰላማችሁ ብዝት ይበልልኝና አሰፋ የጥገና አሰልጣኝ ነኝ። ዛሬ ደግሞ በአውቶማቲክ ትራንስሚሽን ዘርፍ ላይ ያሉት ሶስቱን ፕሪንሲፕሎች እንነጋገራለን ማለት ነው። አንድ አውቶማቲክ ትራንስሚሽን ላይ የምናገኛቸው ሶስት ሚናዎች አሉ። እነሱ ቶርክ፣ ስፒድ እና ዳይሬክሽን ብለን የምንጠራቸው ናቸው። እነሱ በዚህ በአውቶማቲክ ትራንስሚሽን እነዚህ የክለች ባንድ የሚባል ዩኒቱ ማንን ሲይዝ ስፒድ ይሆናል፣ ማንን ሲይዝ ቶርክ ይሆናል፣ ማስያዝ ዳይሬክሽን ይሆናል የሚለውን ሶስቱን ፕሪንሲፕሎች እንመለከታለን። አውቶማቲክ ትራንስሚሽን ስንል ምንድነው ነው? መጀመሪያ ራሱ የፕላኔተሪ ዩኒት ሴት ውቅር ማለት ነው። አውቶማቲክ ትራንስሚሽን ማለት እንዴት ነው ይህ ፕሪንሲፕል የሚሰራው ስንል እዚህ ጋር የአውቶማቲክ ትራንስሚሽን ባንድ ዩኒትን እናገኛለን። እነዚህ ባንድ ዩኒቶች ውስጥ የምናገኘው ፕላኔተሪ ዩኒት እስኪ እንመልከታቸው። እቺ ሰንጊር እንላታለን። እቺ ማን እንላታለን? ሰንጊር እንላታለን። እቺ ሰንጊራችን ስትሆን እቺ ሰንጊራችን ነጂ ስትሆንስ ምን ይፈጠራል? በዛ ሳለ ማን ይያዛል? ያ ጊዜ ምን ይሰጠናል የሚለውንም በዚሁ እናያለን ማለት ነው። ይሄ እዚህ ጋር የምትመለከቱት ደግሞ ኬዝ ብለን እንጠራዋለን። ኬዝ የምንለው ምን በውስጡ ይዛል ስንል ፕላኔተሪ ጊሮችን በውስጡ ይይዛል ማለት ነው። ፕላኔተሪ ጊሮችን በውስጡ ይይዛል ማለት ነው። ኬዝ የምንለው ፓርት። ስለዚህ በዚህ ኬዝ ፓርት ውስጥ ፕላኔተሪ ዩኒቶችስ ኬዝ ውስጥ ነጂ ሲሆን ምን ይፈጥራል የምንለው እናያለን። ሰንጊር ነጂ ስትሆንስ ምን ትፈጥራለች የሚለው እንመለከታለን። ሌላው እዚህ ጋር የምንመለከተው ማን ነው? ሪንግ ጊራችን ነው። ሪንግ ጊር ተብሎ የሚጠራለው ማለት ነው በአውቶማቲክ ትራንስሚሽን። ስለዚህ አውቶማቲክ ትራንስሚሽን ፕላኔተሪ ጊር ሴት ነው ስንል የሪንግ ጊር የኬዝ እና የሰንጊር ውቅር እንደማለት ነው። ስለዚህ በዚህ በአውቶማቲክ ትራንስሚሽን ፕሪንሲፕል ውስጥ ሶስቱን ሂደቶች እናያለን። ክለች ባንድ ዩኒቱ ክለች መጥቶ ኬዙ ሲይዘው፣ ክለች መጥቶ ሪንጉ ሲይዘው ምን ፕሪንሲፕል ይፈጠራል? ሶስቱ ኦፕሬሽኖች ስፒድ፣ ቶርክ፣ ዳይሬክሽን የሚለውን ፕሪንሲፕል እንመለከታለን ማለት ነው በዚህ በአውቶማቲክ ባንድ ዩኒት ውስጥ። ኦኬ፣ ይሄ ሪንግ ጊራችን ነው። ይሄ ሪንግ ጊራችን ነው። ሪንግ ጊራችን ኢንተርናል ጊር ይኖረዋል። ኢንተርናል ጊር ይኖረዋል። ይመጣና ማን እሱ ላይ ይሰፋል ማለት ነው? ፕላኔተሪ ጊሩ ማለት ነው። ፕላኔተሪ ጊር የያዘው ፓርት ምንድን ነው ብያቸዋለሁ? ኬዝ ብለን እንጠራዋለን ማለት ነው። እሺ፣ እንገጥመዋለን። ቀጥላን እዚህ ጋር የምንመለከታት መሀል ላይ የምናገኛት እቺ ማነች? ሰንጊር የምንላት ነች። ከትራንስሚሽናችን ግባት የምትቀበለው ማለት ነው። እቺ ሰንጊር የምንላት ነች። ግባትን የምትቀበል እና ኃይል ሲመጣ የምትነዳልን እንደማለት ነው። በዚህ ፕሪንሲፕል ላይ ከምንመለከታቸው ሶስቱን ፕሪንሲፕሎች እንመልከት። አውቶማቲክ ትራንስሚሽን ሶስት ነገሮች አሉ ስንል ስፒድ፣ ቶርክ እና ዳይሬክሽን አለን። ለምሳሌ ቶርክ ስንል ክለች ባንድ ዩኒቱ ማንን ይይዛል? ለምሳሌ ቶርክ ስንፈልግ በዛ ቶርክ ጊዜ ሰንጊር ማንን ነጂ ትሆናለች ማለት ነው። ኬዝ የሚባለው ኬዝ ማለት ማን ነው ስንል ቅድም የፕላኔተሪ ጊሮችን በውስጡ የያዘው ፓርት ነው። በዛ ሳይል ላይ ክለች ባንድ ዩኒቱ ማንን ነው የሚይዘው ነው። ልክ ነዳጅ ሲረቀጥ ክለች ባንድ ዩኒቱ ማርሽ ሲነሳ ቶርክ ነው አንደኛ ማርሽ። እስኪ ቶርክ የሆነው ጊር እንመልከት። ይሄ ሪንግ የሚባለው ፓርት ያዝና ሰንጊር ነጂ ትሆናለች ማለት ነው በዛ ታይም ላይ ይሄ ኬዝ የምንለው ፓርት ፍሪ ይሆናል ማለት ሰንጊር ነጂ ትሆናለች፣ ሪንግ ጊሩ ይያዛል። አይታችሁ ከሆነ እዚህ ጋር ልክ ይሄ ሰንጊሯ እዚህ ጋር ምልክት እናርግና እዚህ ጋር ምልክት አድርገናል። ሰንጊሯ ይሄ ጥርስ ተመልከቱ፣ እዚች ጋር ያለችዋን ጥርስ ተመልከቱ። ልክ ሰንጊሯ ይሄን ያክል ስትሄድ ያ ጥርስ እዚህ ጋር ነው ያለው። ክሊር ነው። ይሄ ማለት ምንድነው? እሷ ስትፈጥን ይሄ ኬዙ ቀስ ብሎ ይዞራል። ይህ ማለት ምንድነው? ቶርክ ብለን የምንጠራው ነው ማለት ነው። ሰንጊር ሙሉ ዙር ስትዞር እሱ በግማሽ እየዞረ ነው። እሷ ሙሉ ዙር ዞራ ስትመጣ ኬዙ ግን እዚህ አካባቢ ነው ያለው ማለት ነው። ስለዚህ ልክ እሱ እዛ ሲደርስ እቺ ቅድም ምልክት ያየናት እዚህ ጋር ትገኛለች ማለት ነው። ስለዚህ ይሄ ቶርክ ከፈለግን ትንሹ ትልቁን እንደመንዳት ነው የሚባለው። ሰንጊሯ ብዙ ፕላኔተሪ ጊሮችን ስትነዳ ምን ይሆናል? ቶርክ ይሆናል ማለት ነው። ሁለተኛውን ፕሪንሲፕል እንመልከተው። ስፒድ የሚባለው ስፒድስ ተይዞ ማነጂ ሲሆን ነው። አሁንም በስፒድ ጊዜ መልሶ ሪንግ ጊር ይያዛል። ቅድም ሰንጊር ተይዛ ኬዝ እንደዞረ ሁሉ ስፒድ ቶርክ እንደሰጠን ሁሉ አሁን ደግሞ ሪንግ ጊር ይያዝና ኬዙን ነጂ እናድርገው። ኬዙ ትንሽ ሲንቀሳቀስ ኬዙ እቺ ቀይዋ ምልክት ተመልከቷት። እዚች ጋር ማርክ እናድርግ እንበልና እዚች ጋር ማርክ እናደርጋለን። ከዚች ማርክ
አሁን ይሄ ቀዩና እቺኛዋ ማርክ ማች አርገዋል ማርክ አርገዋል እነዚህ ማርክ አርገዋል ልክ ሰንጊሩ ነጂ ቢሆን እዛ ጋር ሲደርስ ኬዙ ገና እዚህ ጋር ነው ያለው ክሊር ነው ይህ ማለት ምንድነው ሰንጊሯ ነጂ ብትሆን ምን ሆኗል ቶርክ ሆኖ ነበር አይደለ ይሄኛው ፕሪንሲፕል የቀድሙ ቶርክ ያልኳችሁ ፕሪንሲፕል ነው የሚታካው በመልክቱ አሁን ስትመለከቱት ስፒድ ስንል አን ኦፖዚት ኦፍ ዚስ አሁንም ሪንጉ ያዝና ማን ነጂ ይሆናል ሰንጊሩ ትለቀቃለች ኬዙን ነጂ ስናረግ በዚህ ጊዜ እዚች ጋር ማርክ እናርግ ይሄው ማርክ እዚህ ጋር እናርግ እቺ ቀዩን ተመልከቱ አሁን ኬዙ ነጂ እናደርገዋለን ኬዙ ነጂ ስናደርግ ኬዙ ገና ትንሽ ይዞር ሰንጊሯ የት እንደደረሰች ተመልከቱ ያኛው እዚህ ጋር ነው ያለው ያቺ ጋር ያለች እዚህ ደርሳለች ይህ ማለት አውትፑቱ ሰንጊሯ ፕላኔታሪ ጊሮች ኬዙን ነጂ ያደረግን ማለት ፕላኔታሪ ጊሮች ሰንጊሯን ይዟት ማለት ያቁዟት እንደማለት ነው ያ ማለት ምን ይሰጠናል ስፒድ ይሰጠናል ማለት ነው አሁን በሶስተኛ ፕሪንሲፕል ደግሞ ዳይሬክሽን ነው በዳይሬክሽን ጊዜ እንዴት ነው ስለ ዳይሬክሽን ስናደርግ አንድ መኪና ቆሞ ነው አይደል ወደኋላ የሚሄደው ለመንቀሳቀስ ስለዚህ ቶርክ ይፈልጋል ስለዚህ አሁን ምንድነው የሚደረገው ካለ አሁን ደግሞ ሪንግ ጊር ይለቀቅ ሪንግ ጊር ነው አውትፑት የሚሆነው ማለት ነው ስለዚህ ኬዙ እንዲያዝ ይደረጋል በክላች ባንዲቱ ሰንጊርን ነጂስ እናደርጋል አይታችሁ ከሆነ ሪንግ ጊሩ ዳይሬክሽኑን ቀይሯል ሰንጊሩ ወደዚህ ነው የምትነዳው ኬዙ እንደዚህ ይዟል ሪንግ ጊሩ ወደዚህ ነው የተሽከረከረ ያለው ያ ማለት የፕሮፔለር ሻፍት ዙር እንዲቀየር ሆነ አውትፑታችን መኪናችን ወደፊት ከነበር ወደ ኋላ እንዲሄድ አደረገ ማለት ነው አውቶማቲክ ትራንስሚሽን በእነዚህ ሶስት ባንድ ዩኒቶች የተዋቀረ ነው ይሄ ፕላኔታሪ ዩኒት ብለን እንጠራዋለን ስፒድ ቶርክ ዳይሬክሽን የሚሰራ ፕሪንሲፕል ያዘ ፕላኔታሪ ዩኒት ብለን እንጠራዋለን በሰንጊር በኬዝ ወር ደግሞ ፕላኔታሪ ዩኒት ያለበት ኬዝ ውስጥ ይገኛሉ ሌላው ሪንግ ጊር ብለን እንጠራዋለን ታንኪዩ አድማጮች